ራስን ማጥፋት ወንጀል ባያደርግ ኖሮ ምን ያህል ህዝብ ይረግፍ ነበር የሚባለው ሲታሰብ በጣም ከባድ ነው። አብዛኛው ሰው ወንጀል መሆኑን ፈርቶ እንጂ ራሱን ለማጥፋት ይዳዳል። ከመከራዎቹ ከሚያሳልፋቸው ህይወት ውጣ ውረዶች አንፃር መሞት ይመኛል። ስለሌላ አይደለም የሚከፋ ወይም ደግሞ ስለሌላ አይደለም ኑሮ የሚያስጠላ። ገንዘብ ኑሮህም አንዳንድ ጊዜ ያለንበት የእድሜ ደረጃ ከመሬት ተንስተን ምርር እንዲያደርገን ወይም ደግሞ ውስጣችንን በቃ ጭንቅ ሊለውና በቃ ሞትን እንድንመኝ የሚያደርግ አይነት ሁኔታ አለ። በህይወት ላይ እነዚህ አይነት ነገራቶች ብዙ ጊዜ ይስተዋላሉ። አላህ እውነትም ራስን ማጥፋት ወንጀል ያደረገው በምክንያት ነው። ወንጀል ባይሆን ኖሮ ብዙ ሰዎች ያልፉ ነበር፣ ብዙ ሰዎች ይሞቱ ነበር፣ ብዙ ሰዎች ራሳቸውን ያጠፉ ነበር። ማንም እንደዚህ ወጥቶ አይመለስም ነበር። ምክንያቱም አንተ ያለህን ችግር ለቤተሰብ መናገር አትችልም። ብትናገርም ደግሞ ላይረዱ ይችላሉ።